ሰላም የቼክ አሌክስ ቤተሰቦች፣ ዛሬ ይዤላችሁ የመጣው ዜና እጅግ ልብ ሰባሪና አሳዛኝ መረጃ ነው። ደቡብ አፍሪካ ብዙ ኢትዮጵያውያን ወገኖቻችን ኑሯቸውን ለመቀየር ቤተሰብ ለማስተዳደር አገሮች አቋርጠው የሚሄዱባት ሀገር ነች። ነገር ግን ዛሬ ከደቡብ አፍሪካ እየሰማን ያለው ዜና የሞትና የሰቆቃ ዜና ነው። በድጋሚ ባንሰራራው የጥቁር በጥቁር ላይ የሚያነሳው ወይም ደግሞ የዜኖፎቢያ ጥላቻ ምክንያት 4 ኢትዮጵያውያን ወገኖቻችን በአሰቃቂ ሁኔታ ህይወታቸውን አጥተዋል። ሱቃቸው ተዘርፏል፣ ንብረታቸው ወድሟል። ይህ ለምን ሆነ? ወገኖቻችን ለምን የጥቃቱ ኢላማ ሆኑ? ዛሬ የዚህን አሳዛኝ ክስተት እውነታ እናያለን። በቪዲዮ መጨረሻ ላይም በቀጥታ ከደቡብ አፍሪካ ሰይፉ ፋንታሁን ያናገራቸው አቶ ገዛኸኝ የስልክ ምልልስ አለ። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያውያን በደቡብ አፍሪካ ውስጥ ታትረው በመስራት ይታወቃሉ። አብዛኛዎቹ ስፓዛ በሚባሉ ትናንሽ ሱቆችና ንግዶች ላይ ተሰማርተው የራሳቸውን ህይወት እየመሩ የደቡብ አፍሪካንም ኢኮኖሚ ያንቀሳቅሳሉ። ግን ችግሩ የሚመጣው እዚህ ጋር ነው። በደቡብ አፍሪካ ውስጥ ከ23 ሚሊዮን በላይ ስራ አጥ አለ። ወጣቱ ተስፋ ቆርጧል። መንግስት የገባለትን ቃል አላከበረም። ታዲያ ይህ ስርዓት እንደ ተማረረ ወጣት ቁጣውን የሚያወርደው መንግስት ላይ ሳይሆን አጠገቡ ሱቅ ከፍቶ በሚሰራው ምስኪን ኢትዮጵያዊና አፍሪካዊ ላይ ሆኗል። ስራችንን ቀማችሁ፣ ሀብታችን ወሰዳችሁ በሚል የፈጠራ ወሬ ምክንያት ለፍቶ አዳሪውን ወገናችን ላይ የሞት ፍርድ የተፈረደበት ነው። አንዳንድ የደቡብ አፍሪካ ፖለቲከኞች ይህንን ጥቃት ሲያስተባብሉ ስደተኞች ወንጀል ስለሚሰሩ ነው ይላሉ። ግን እውነታውና ቁጥሩ የሚያሳየው ሌላ ነው። በደቡብ አፍሪካ እስር ቤቶች ካሉት 140 ሺህ ታራሚዎች ውስጥ የውጭ ሀገር ዜጎች ከ5% እንኳን አይበልጡም። ትልቆቹን ወንጀሎች የሚሰሩትም ራሳቸው ደቡብ አፍሪካውያኖች ናቸው። ነገር ግን ደቡብ አፍሪካ መንግስት ቸልተኛ በመሆኑና ጥብቅ የህግ ማስከበር ስራ ባለመስራቱ ጥቂት ጸረ ስደተኛ ቡድኖች ህዝቡን እያነሳሱ ወገኖቻችን እያስገደሉ ይገኛሉ። ይህ የደቡብ አፍሪካ መንግስት የታሪክ ጠባሳ ነው። ከዚህ በላይ እኔ ከምነግራችሁ አሁን ደቡብ አፍሪካ ውስጥ ያለውን አስፈሪ ሁኔታና ፍርሃቱንና ሰቆቃውን አቶ ገዛኸኝ እዛው በቦታው ካሉ ሰዎች ጋር ካገኙት መረጃ ተነስተው ለሰይፉ ፋንታሁን ያቀረቡለት መረጃ ወገኖቻችን ምን አይነት መከራ ውስጥ እንዳሉ በደንብ አዳምጡት። ለነዚያ ህይወታቸውን ላጡ 4 ኢትዮጵያውያን ነፍሳቸውን በአጸደ ገነት ያኑርልን እያልኩ እኔ ቼክ አሌክስ ተሰናበትኳችሁ። እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሰይፍሻ አንድ ቪዲዮ አሁን ደረሰኝ። በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሰይፍሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። እኔ ለረጅም ዓመታት በሲፒኤፍ ኮሚኒቲ ፎረም ውስጥ በኤንጂኦ አማካኝነት እዚህ ኢትዮጵያን ውስጥ ላሉ ላንጌጅ ቫሪያሎች ወይም ደግሞ ይሄ ኮሚኒቲ ኤሪያ ላይ ላሉ ክፍተቶች ረዘም ያለ የአዌርነስ ክህሎቶችንም የኮሚኒቲን ኢምፓወር ማድረግ ክህሎቶችንም ትልልቅ ስራዎች ላይ ተሳትፎ ነበረኝ። ግን ያሁኑ ምንም በውልም ማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስልኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል። ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሰይፍሻ
ግራ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። አሁን ትላንት 5 ሰው ዛሬም 1 ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ የምሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላም እና በሌሎች ቴምፖራሪ ዶክሜንት የሚኖሩ አሉ። ከዛ በላይ ደግሞ ዶክሜንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራ የሚያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደውላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርቴት የሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸትዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያውያንን ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ ሄደው ልጅ ነው ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያውያንን እያስጠቃ ያለ። እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይሄን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ አፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉ ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆኗል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው ላይሰንሱን ላይ ወጣ ለመንገዱ ፈቃድ ውለታ ያዋሉ ናቸው። አሁን ደግሞ ተገልብጦብን ሮንግ አንብቦም ሆነ ሮንግ ሰምቶ ወይም ደግሞ ጠንከር ያለ ዲፕሎማሲ ቅርኝት ባለመፍጠራችን ምክንያት ሊሆን ይችላል መንግስት ፎሎ አፕ ቢያደርግና የዜጎቹን የማይደራደሩ በአገር የማይደራደሩ ዜጎቹ ናቸው ጁን 14 ላይ ሰልፍ የወጣ ነው ኖ ሞር ሙቭመንት በአለም 37 ሀገር ላይ በማንዴላ አደባባይ ላይ የነበረው ሰልፍ በአለም ታሪክ የለም። ምናልባት አሜሪካ ካለ ነው የዛ ህዝብ ቁጥር ብዛትና በአለም ታሪክ በሁለት ሄሊኮፕተር አሜሪካን ኤምባሲ የተከበበበት ነው። ህዝቡ አገሩን የሚወድ ህዝብ ያለበት ነው። እዛ በመቀጠል ክቡር ጠቅላይ ሚኒስትር ወደ አፍሪካ ሲመጡ አደባባይ ግልብጥ ብሎ ወጥቶ እንግዲህ ፖለቲከኛም መጤጠል ሰው አይን ውስጥ ጥልቅ ብሎ ገብቷል። ያም ደግሞ እንዲሆን ጎልቶ እንዲታይ ያደረገ አንድ ላክስ የሚባል ኢትዮጵያ ሄደ ሰው ሮንግ መረጃ ነግሯል ስለ ኢትዮጵያውያን። ስለዚህ ዲፕሎማሲ ኢንጌጅመንት ፈጥሮ ነው ማስተካከል የሚቻለው። ክቡር ጠቅላይ ሚኒስትሩ ትልቅ ስራ ሰርተው ነበሩ። ትልቅ አቺቭመንትም ዜጎቻችን እንዳይቸገሩ ዶክመንት ይሰጣቸው ተብሎ ባላ ጥሩ በሚባል ተፈራርሞ ጥሩ የሚባል ኢንጌጅመንት አድርገው ያን አጋጣሚ ክትትል ካለመደረጉ የተነሳ
ባላፍነት የነበሩ ሰዎች ካለመወጣታቸው የተነሳ ህዝቡ ለጉዳት ተዳርጓል። ሳይፍሻ ሂቶች ሆስፒታል ወልዶ ወረቀት ባለመኖር የሞቱ አሉ። እጃቸው ተቆርጦ በእንደዚህ አይነት ድንገተኛ አደጋ ያልታከሙ አሉ። በእያንዳንዱ ሆስፒታል ይደወላል። በእያንዳንዱ ሀገር ላይ ችግር አለ። በእያንዳንዱ ሀገር ጥሪ ይደረጋል። ስነ ልቦና እየተጎዳን ነው። ፊት ለፊት እንደዚህ ሶሻል ወርከር በጎ ፈቃደኛ አምባሳደር ሆነን እኔ እዚህ ሀገር የኮሚኒቲ ሶሻል ወርከር አምባሳደር ነኝ። ይሄን ሽሬው ታማሚ ሆኛለሁ። አሁን ካረንትሊ ትላንት ተተኩሶ ሞቶ ደማይቼ ዛሬ ደግሞ 2-3 ተገደለ ሲባል በየሀገሩ ሞተ ሲባል ይሄን እየሰማ ስነ ልቦና ምን ያህል እንደሚጎዳ አስብ። እኔ የዚህ ተጠቂ ነኝ። በርካታ ደቡብ አፍሪካ ውስጥ ያሉ ከተሞች ላይ ከ168 በላይ ፒስ አዌርነስ ኮሚኒቲ ኢንጌጅመንት ላይ ተሳትፎ ያደረኩ ይሄንን ለክቡር ጠቅላይ ሚኒስትሩም ሆነ ለሚመለከተው አካል ደቡብ አፍሪካን ፖላይት ሊያናግሩ ችግሩ የደቡብ አፍሪካውያን አይደለም። በብዛት ያው ግልጽ ለመናገር በብዛት ጥናት የሚፈልግ ችግር ነው። ይሄን ችግር እንደው ዲፕሎማሲ የኢትዮጵያንም በአፍሪካ ላይ ያላትን ቀንድነት ተጠቅሞ ኢትዮጵያ በአፍሪካ ላይ ትልቅ አሻራ አላት። በተለይ የሚወራላት የሚነገር ትልቅ ነገር አለ። እኔ G20 ላይም ኢትዮጵያናት መክፈቻ ንግግር የምታረገው ሲባል ፕራውድ አድርጌያለሁ። ተሳታፊም ነኝ G20 ከዓለም ሀገራት ከመጡ ሰዎች ጋር። ኢትዮጵያ እንደ ሀገር ታላቅ ሀገር ሆና መከበርና ዜጎቹን ክብር የምትፈልግ ከሆነ እንደ ጋና ጥሪ ታቅርብ። ጋና ጥሪ አቅርባ የጋና ዜጎች አሁን ችግር ያለባቸው ልዩ ጥበቃ እየተደረገላቸው ነው፣ እየተለማመጡ ነው። ይሄው ካሳ እንከፍላለን እያሉ ነው። ምን እናድርግ እያሉ ነውና ኢትዮጵያ ጥሪ ታቅርብ። በውጭ ጉዳይ ሚኒስትርም በኩል ሆና በጠቅላይ ሚኒስትሩ ጽህፈት ቤትም በኩል ሆና ጥሪ ታቅርብ። የዜጎችን ጉዳይ ጣልቃ ብትገባ ይሻላል የሚል መልእክት ነው ያለኝ። ያው እንግዲህ ያው እኛም በጸሎት ሁሉም በጸሎት እንዲያስባችሁ እኛም የነገርን ነው። ብዙ ሰዎች አስተያየት ነው ከደቡብ አፍሪካ ዛሬ ትላንት በተከታታይ ከጥቂት ጊዜ ወዲህ ኑሮ ጭንቀት ሆኗል። ሰዎች በአደባባይ ይገደላሉ። በተለይ ዛሬ የተለቀቀውና የተላከልን ቪዲዮ ስናየው በጣም ነው የሚረብሸውና በዚህ ጉዳይ ላይ መረጃ እንዲሰጡን ወደ ኢትዮጵያ ኮሚኒቲ ደወል አድርገን አቶ ገዛይን ስለሰጡኝ መረጃ ከልብ አመሰግናለሁ። ተጨማሪ ነገሮችን ከፈለግን እንዲሁ እንደዋወላለን፣ አይዞን ብለናል። በጣም እናመሰግናለን። ለህዝባችሁ ድምጽ ስለሆናችሁም ደግሞም